ወራህመቱላሂ ወበረካቱ ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰሞኑ ምንድነው አንቺ ጁስ ያለሽ ምንድነው እሱ? በጣም እኛን ራሱ እየገረምሽን ነው። ሰሞኑን ጁስ ነው መሰለኝ የሚጠጡ ነገሮች ነው ምናምን በጣም ራስሽ መንከባከብ ጀምረሻል ምናምን እንደምትሉ አዎ ራሴ መንከባከብ ጀመርኩኝ። ምን ሊሆን በቃ ስራ ነው። በዛ ላይ በቃ ቢያንስ ራሴን ላስታውሰው መለስ ብዬ ራሴን እያስታወስኩት ነውና እና ዛሬ ደግሞ ይዤላችሁ የመጣሁት ስትሮበሪ በእርጎ ወይ ያቺ የምትገዛው እርጎ ታስታውሳላችሁ? እኛ ሀገርም እዚህ ያለች ማለት ነው ሱፐር ማርኬት ውስጥ በትንሽዬ እቃ ነገር በስትሮበሪ እና በእርጎ የምትሰራ ነገር አለች። እቺን ታክላለች እቃዋ ስንት ብር ናት? በኋላ 80 ብር እንደዚህ ነው የምትሸጠው። እንደዚህ ነው የምታክለው እቃዋ ማለት ነው። እና ለማንኛውም እስቲ እንሰራለን እኛ ስትሮበሪውን በትንጡ የውሃ ሳይገባበት በስኳር ብቻ ነው የፈጨው በትንሹ ማለት ነው። እርጎን ደግሞ ጨምርበታለሁ። እርጎ መበጥበጥ ይኖርብኛል እንደሆነ አላውቅም። እስቲ ቆይ ትንሽ ቀለስ ስላልኩ ቀለስ ምክንያቱም ከስር ላይ ወፍራሙ በቃ እንዲበጠበጥ አልፈልግም በጣም እና ቀዳሹ እንደዚህ ነው የሚሰራው። እያየን ከለሩ ፒንክ ነው የሚሆነው። አስባችሁታል? ቀይና ነጭ ሲደባለቅ ፒንክ ነው የሚሆነው። እንደ እንትን ነው የሚሆነው ያ የሚገዛው እንደሚገዛው ያቺ በጥንጥቃ ታሽጋ እንደምትሰራ እንደሱን ሽታው ያው ሽታው ራሱ እሱ ነው የሚለው ብዘብጥ ማለት ነው። እሱ ነው የሚለው እሷ 80 ብር ከመግዛት እርጎ 100 ብር እና ስትሮበሪውን ደግሞ የሚገርማችሁ ነገር የ200 ብር እሽጉን ብትገዙ ለሶስቴ ምናምን ይሆናቸዋል እርግጠኛ ነኝ። ወይ ለሁለቴ በደንብ ተብቃቅቶ በደንብ በዛ ብሎ እንድጠጡ በ200 የገዛችሁትን ሁለቴ ብታረጉት በቂ ነው። እዚህ ጋር አይፈጭም፣ በነገራችን ላይ አይፈጭም። እንዲፈጭ አይፈለግም። ምክንያቱም እርጎ እንደዚህ ቁጭ እንዲል ይፈለጋል። እንትኑ ብቻ ነው የሚፈጨው። ስትሮበሪው ፒንክ ሆኗል። ዋው ፒንክ ከለር ነው የሆነው። እውነት ቆይ ትንሽ ልጨምርበት። ቢበዛም ችግር የለውም። ቀለሙ ፒንክ እስኪሆን ድረስ ምናምን አይደለም እኮ ግዴታ አይደለም ቀለሙ ፒንክ እንዲሆን ማለት ነው። በዚህ ዕቃ እንዲቀመጥ ስለፈለኩኝ ነው እንጂ በሌላ ዕቃ ጨምሬ መበጥበጥ እችል ነበረ። በዚህ ዕቃ እንዲቀመጥ ፈልጌ ነበር። ቀዝቃዛ የሚፈልግ እንደዚሁ ቀዝቃዛ እንደዚህ ፍሪጅ ይገባል። የማይፈልግ አሁንም ይጠጣል ማለት ነው። ፒንክ ነው ወላሂ የሆነ ከለሩ ፒንክ ነው። የሚፈጭ ቢሆን እኮ ችግር የለውም ይዋሃድ ነበረ፣ ግን እንዲፈጭ አይፈለግም። ጨረስኩት በቃ። ይሄ እርጎ 100 ብር ነው። አሪፍ ቦታ ነው። ብርጭቆ አመጣ አባቴ ሽታ ወላሂ ራሱን ዋው። እስቲ ትንሽ ስኳር ይፈልጋል። እንዴት ነው የምናደርገው መሰላችሁ? እዚህ ጋር ማዋሃድ ስለማይቻል በብርጭቆ እዚህ ጋር እንዴት ትጨምራላችሁ? እንዲጨመርና ከዛ ስኳር ይፈልጋል ውዶች። ስኳር እንዲጨመርበት ተመራጭ ነው። ልክ እንደሚገዛው አይነት እንደ ሱፐር ማርኬት እንዲሆን ጣዕሙ ማለት ነው። አይ ስኳር አልፈልግም ካላችሁ መጠጣት ትችላላችሁ፣ ችግር የለም።
አሁን ስኳር ሲገባበት ላምፕ ላይ የማመጣ ያቆም ሙሰለል ማታ አስተረጉ ዋው ኦ ማይ ጋድ ወላሂ ሞክሩት። ስትሮበሪ ውድ ነው። ከዚህ ላይም ወደታች አወርደዋለሁ። ና ባባ እሱን እስከምጨርስ ይሄን ያውላችሁ። ከለሩ ያው ላይቱ ትንሽ ቆይ ላይቱ ያው እዚህ ላይ ያስታውቃል ፒንክ መሆኑ አያችሁ። ስለዚህ ቢስሚላ ሞክሩት፣ ወላሂ ሞክሩት። ማሻአላህ ተባረከ الرحمن ማሻአላህ ተባረከ الرحمن። አርጎ ልቅዳላ አባቴ ያ ወይ ኦ ማይ ጋድ ልቅዳል ስትሮበሪ ጭልጥ አድርገና ይደርጋል። እሺ ምላጭ ነገር ነበረች እዚህ ጋር ቢላ የምትመስል አለች ነበረች ያልኩት እና እዚህ ጋር ፈለግኩት ነው ይሰራው ዋው ነው። ስኳር አለበት። እሺ አለ ማንሶታ እውነት አረግበታል። እንትኑ የጎመዛዜው አለ እውነት ዋው አስተያየት ተደርጎልኛል፣ ተሰጥቶኛል። እንደ ስኳር ጨምሪ ተብያለሁ። ዋው በጣም አሪፍ ነው ወላሂ። ዋው ዋው ወላሂ ለባባዬ ልቅዳለትና ላስቀምጥ። ባባዬን አንተም ቅጣ ያ ፕላምፕሌቱን ብላ መጨረስሽ ስኳር በኋላ እናደርጋለን። የዛሬው ቪዲዮ ይሄንን ይመስል ነበር። እንግዲህ ውዶቼ እንደዚህ እየሰራችሁ ተጠቀሙ። እሺ ወላሂ በጣም 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 አሪፍ ነው ለሁሉ ነገር። በቃ ሄልዚ ነው፣ ሄልዚ ጀስት ሄልዚ። በቃ ማሻአላህ ተባረከ الرحمن ቢስሚላህ ብላችሁ ግጥም በሽታውን ግጥም፣ ድብርቱን ግጥም፣ መበለዝን የፊት መበለዝን የፊት መጥቆረው ግጥም አድርጎ በጥፊ ማባረር በቃ እና ይሄ ነው እላችኋለሁ። እንግዲህ ዛሬ አጭር ቪዲዮ እችን ላሳያችሁ የመጣሁት ውዶቼ። ወላሂ መቼስ ለበን አይጠፋም፣ እርጎ ለበን ነው አይደል ይመስለኛል። እና እሱን አድርጋችሁ ስትሮበሪ ጥለቡ። በቃ አይመጣልንም ነው የምትሉ ጥለቡ፣ ጥለቡ። ከጤና ከራሳችሁ የበለጠ ነገር የለም። ወላሂ ራሳችሁን ጠብቁ። ባግዶነስ ጠጡ። ወላሂ ባግዶነስ እየፈጫችሁ እያጠለላችሁ ውሃውን ጠጡ። ለኩላሊት ጥሩ ነው፣ ለሁሉ ነገር ጥሩ ነው። እኔ አሁን እህቴን በጣም እየመከርኳት፣ እሷ ጎበዝ ናት ለነገሩና ጠጣ። ይኸው ለልጅ ለአዋቂ ሳይባል ባግዶነስ እየፈጫችሁ እንደ ጁስ ጠጡ። ባግዶነስ እና ኪያር ጨምረሻል? አዎ ጨምሬያለሁ። በኋላ ደግሞ ይጨመራል ሌላው ላይ እና ባግዶነስ እና ኪያር እየፈጫችሁ ጠጡ። ራሳችሁን ጠብቁ። የጁስ አይነት አድርጉ፣ ጠጡ። ወላሂ ሰላማችሁ ይብዛ። ኑሩልኝ፣ ክበሩልኝ። ይቻል ይገባ ስለዛ እንዴት ደረቀ? ሽሮ ነው እንትን ማሰሻ እያወራችሁ አሪፍ ነው ለጤና ለልጆቻችሁ ስሩ ምናምን በላችሁ። አሪፍ ነው ለጤና
ለልጆቻችሁም ለራሳችሁም ስሩ፣ ጠጡ። ወይ በጣም አሪፍ ነው። ሞክሩት። ቻው ቻው። እመቻችሁ።